ስላምፕ ቴስት እና ጄሪንግ ቴስት ዛሬ ልዩነቱን እናያለን። ስላምፕ ቴስት ማለት የፍሬሽ ኮንክሪትን ወርኬቢሊቲ ወይም ደግሞ ኮንሲስተንሲ ሜዥር የምናደርግበት የቴስት አይነት ነው። ሁለት አይነት አላማ አለው ይህን ቴስት የምንሰራበት። አንደኛው ምን ያህል ፍሉድ ነው ወይም ደግሞ ምን ያህል ፈሳሽ ነው ኮንክሪቱ የሚለውን የምናውቅበት ነው። ሌላኛው ደግሞ ከተለያዩ የማቡኪያ ድርጅቶች ወይም ባቺንግ ፕላንቶች ኮንክሪት ብናመጣ ምን ያህል ዩኒፎርም ነው ምን ያህል ወጥ ነው የሚለውን ጀስት ኢንሹር የምናደርግበት ነው ማለት ነው። ይህን ቴስት ስንሰራ አፓራተሶች አሉን። አንደኛው ስላምፕ ኮን ይባላል። ጀስት እንደ ኩባያ አይነት ነገር ነው። ቁመቱ ወደ 300 ሚሊ ሜትር ነው፣ ማለትም ወደ 30 ሴንቲሜትር አካባቢ ማለት ነው። ከታች በኩል ያለው ሰርክል ወደ 200 ሚሊ ሜትር ዲያሜትር አለው ማለት ነው። ከላይ ደግሞ ያለው ወደ 100 ሚሊ ሜትር ዲያሜትር አለው ማለት ነው። እንደ ዘነዘና ነገር ያስፈልገናል። ታምፒንግ ሮድ ይባላል። እሱ ደግሞ 16 ሚሊ ሜትር ዲያሜትር አለው። ብዙ ጊዜ ኢትዮጵያ ውስጥ በሞዲፊክ ነው የምንጠቀመው እውነት ለመናገር። ይህም ደግሞ ወደ 600 ሚሊ ሜትር አካባቢ ርዝመት አለው ማለት ነው። ስለዚህ ፕሮሲጀሩን ቅደም ተከተሉን ስንመለከት መጀመሪያ ኮኑን ማለትም ኩባያውን በዘይት ነገር ምናምን እንትን ማለስለስ መቻል አለብን። ከዛ በኋላ በሶስት ሌየሮች ማለትም በሶስት ንብርብር 25 ጊዜ ታምፕ እናደርገዋለን፣ እንጠቀጥቀዋለን ማለት ነው። በዘነዘናው ነገር እንመተዋለን። ከዛ ጀስት ሌቭሉ ላይ ሲደርስ ከትናደርገውና ልክ እናነሳውና ሜዥር እናደርገዋለን። ከዛ ልዩነቱን እናውቃለን። በዚህም አይነት ሶስት አይነት ስላምፖች አሉ። አንደኛው ዜሮ ስላምፕ ይባላል which is ideal። ዜሮ ስላምፕ ሊኖር አይችልም፣ የተወሰነ ያህል ዝቅ ይላል። ሁለተኛው ትሩ ስላምፕ ይባላል። ዩኒፎርም የሆነ ጉድ ኳሊቲ የሆነ ኮንክሪት ሁልጊዜ ትሩ ስላምፕ ይኖረዋል። ሁለተኛው ደግሞ ሺር ስላምፕ ይባላል። ሺር ስላምፕ ማለት በአንደኛው በኩል ሲንሸራተት ሺር ስላምፕ ይባላል። ይህም ደግሞ የኮሄዥን እጥረት ማለትም የመጣበቅ እጥረት እንዳለው ያሳያል ማለት ነው። ላክ ኦፍ ኮሄዥን እንዳለ ያሳያል ማለት ነው። ሶስተኛው ኮላፕስ ስላምፕ ይባላል። ይህም ኮንክሪቱ ሙሉ በሙሉ ሲወድቅ ነው ማለት ነው። ይህም ቱ ዌት ሚክስ አለ ማለት ነው። ማለትም በጣም እርጥብ የሆነ ውህደት አለ ማለት ነው። ጀስት ስላምፕ ቴስት ማለት ምን ያህል ዩኒፎርም የሆነ ኮንሲስተንት የሆነ ውህደት አለው የሚለውን ነው ሜዥር የምናደርገው። እነዚህ ቫሊዎች የሚነግሩን አሉ። ጀስት ከለካም በኋላ ሶስት አይነት ወርኬቢሊቲዎች አሉ። አንደኛ ሎ ወርኬቢሊቲ የምንለው ነው። ከ25 እስከ 50 ሚሊ ሜትር ስላምፕ ያለው ሲሆን ለመንገድ ስራ የምንጠቀመው ይሄኛውን አይነት ሎ ወርኬብል የሆነውን ስላምፕ ነው የምንጠቀመው ማለት ነው። ሁለተኛው ደግሞ ሚዲየም የሆነው ነው። ከ75 እስከ 100 ሚሊ ሜትር ድረስ ለኖርማል ሬንፎርስድ ኮንክሪት ስትራክቸር የምንጠቀመው ማለት ነው። ጀስት መኖሪያ ቤቶችን ምናምን ነገር በዚህ ሬንጅ ነው ልንሰራ የምንችለው ማለት ነው። ሌላኛው ደግሞ ሃይ ወርከብል የሆነ ስላምፕ ያለው ኮንክሪት ነው which is ከ125 እስከ 150 ጀስት ፓይል ምናምን ነገር ስንሰራ ይሄኛውን አይነት ስላምፕ ያለውን ኮንክሪት ነው የምንጠቀመው። ጀስት ሄቪ ሬንፎርስድ ለሆኑ ስትራክቸሮች የምንጠቀመው ይሄኛውን ሃይ ወርከብል የሆነውን ነው። ሌላ ደግሞ ፓምፕ የምንጠቀም ከሆነ ጀስት ጠጠሩ ምናምን ነገር ጀስት ፓምፕ ውስጥ እንዳይዝብን ይሄኛውን አይነት ኮንክሪት ነው የምንጠቀመው። ሌላኛው ጄሪንግ ቴስት ነው። ጀስት የፓሲንግ ኤቢሊቲ ኦፍ ሰልፍ ኮምፓክቲንግ ኮንክሪት ሜዥር የምናደርግበት ነው ያለ ሴግሪጌሽን እና ያለ ብሎኬድ። ምክንያቱም ሰልፍ ኮምፓክቲንግ ኮንክሪት በሚሆንበት ጊዜ ሄቪ ሬንፎርስድ ለሆኑ ስትራክቸሮች ስለምንጠቀም ጀስት ምን ያህል ፓስ ያደርጋል የሚለውን ሜዥር የምናደርግበት ነው። ከ25 ሚሊ ሜትር በታች ለሆኑ ጉድ ኳሊቲ ጉድ ፓሲንግ ኤቢሊቲ ያላቸው ኮንክሪት ሰልፍ ኮምፓክቲንግ ኮንክሪቶች አሉ። ከ50 ሚሊ ሜትር በላይ ደግሞ የሆኑት ፑር ፓሲንግ ኤቢሊቲ ያላቸው ኮንክሪት ናቸው ማለት ነው። ሰልፍ ኮምፓክቲንግ ኮንክሪት ናቸው ማለት ነው። መጨረሻ ላይ ማስቀምጥላችሁ ቪዲዮ አለ። ይህን አይታችሁ ምን ቴስት ነው ጄሪንግ ነው ወይስ ደግሞ ስላምፕ ቴስት ነው የሚለውን ኮሜንት ላይ ጻፉልኝ።